ሰላም እንዴት ናችሁ? ኃይለ ሚካኤል ሞላ ነኝ። ይህ ደግሞ የባህሩ ዳር ፖድካስት ነው። ዛሬ እ፣ በዛ ካሉ ጉዞዎች ውስጥ አንዱን ሼር ላደርጋችሁ መጥቻለሁኝ። እኔና ጓደኞቼ ከባህር ዳር ላሊበላ የእግር ጉዞ አድርገን ነበርና ስለሱ አጠር ያለና አንድ አስገራሚ ገጠመኝ በዛ አጫውታችኋለሁ። ከባህር ዳር ላሊበላ 310 ኪሎ ሜትር ነው የሚወስደው። ከመነሻችን ባህር ዳር አድርገን መዳረሻችን የላሊበላ ወይም በድሮ አጠራሯ ሮሃ የምትባለው ከተማ ነበረ። ቅዱስ ላሊበላ የሰራው ቤተ መቅደሶች አሉ። እነሱም ቤተ መቅደሶች ለማየት ለመጎብኘት እና ለዓለም ለማስተዋወቅ ነበረ ያደረግነው ጉዞ። በዛን ሰሞን በተለይ በእኛ በተጓዝንበት ሰዓት ላይ ትንሽ ግርግር ምናምን ስለነበረ ላሊበላ ክብረ በዓል ይቀዘቅዛል ተብሎ በጣም ተፈርቶ ነበር እና እኔና ጓደኞቼ ሰብሰብ ብለን ለምን በእግር አንሄድም ብለን ላሊበላን ለመሳለም እኔ እዛ በፊት አይቼውም አላውቅም እና ለመጀመሪያ ጊዜ ነበር እኔ አንዳንዶች እንኳን ሄደው የሚያውቁ አሉ በመኪና በምናምን። ከዛ ሰብሰብ ብለን በእግር ጉዞ ጀመርን ከባህር ዳር ላሊበላ። ይሄን እግር ጉዞ ስናደርግ በጣም የሚገርማችሁ ሁኔታ እኛ ይሄን እግር ጉዞ እንዳደረግን ሲታወቅ ከዛ በሚዲያ ያዩ ሰዎች በፌስቡክ በምናምን የተከታተሉን ሰዎች ግርግ ስለነበረ በግርግሩ ምክንያት የላሊበላ ክብረ በዓል ይቀዘቅዛል ተብሎ ነበርና ወይ ሰላም ቢሆን ነው እንጂ እነሱ በእግራቸው ከሄዱ ብለው በርከት ያሉ ሰዎች እንዲሄዱ ትልቅ ምክንያትም ሆነን ነበረ። እንዲሁም አስታውሳለሁ ከአዲስ አበባ ካሉ ኤፍኤሞች ውስጥ አንደኛው ተደውሎልን አንደኛው ጣቢያ ተደውሎ ጉዞ እንዴት እንደነበረ መንገድ ላይ እስኪ ሼር አድርጉን እያሉን ነበረ። መንገዱ ሰላም ነው ወይ? የእግር ጉዞ እንዴት ነበረ? አድካሚ ነው ወይ? አስደሳች ነው ወይ? ምንድነው ዓላማው? እናንተ እነማን ናችሁ? ምናምን እያሉ በሬዲዮ ኢንተርቪው ሰርተውን ነበር። እየተቀያየሩ የተወሰኑትን በስልክ አውርተውን ነበር እና ይህም ሬዲዮ የእኛን ጉዞ በደንብ ዘግቦት ከዛ አገሩ ሰላም እንደሆነ እና ክብረ በዓሉ በደንብ መከበር እንደሚችል ትንሽም ቢሆን ነጥብ ጣል አድርገን ነበር እና ከባህር ዳር ተነስተን ስንሄድ መጀመሪያ ቀን መነሻችን ያደረግነው ባህር ዳር የሚገኘው ድንበር የለሽ በጎ አድራጎት ማህበር የሚባለው ከዛ ተነስተን ነበር ጉዞ ያደረግነው እና የመጀመሪያ አዳራችን ሰብለ ቤት ነው። ሰብለ ማለት 360 ቀን የበዓላት ልብስ ብቻ የምትለብስ አንዲት ሴት አለች ባህር ዳር ላይ የምትገኝ ባህሏን ታሪኳን በደንብ የምታስተዋውቅ ሰብለ ባላገሯ ትባላለች እና ይሄ የምትይዘው ቦርሳ ራሱ እንትን ነው የባህላዊ ቦርሳ ነው እንጂ ዘመናዊ ቦርሳ አይደለም እና 360 ቀን ባህላዊ ልብስ ብቻ የምትለብሳለች። ከባህል ጋር በተያያዘ እየሰራች ትገኛለች። ቀሚሶቹም ምናምን ለተለያዩ ሰዎች ትሸጣለች ታደርሳለች ምናምን እና እሷ ቤት ነበር ያደርነው የመጀመሪያ ቀን። በጣም የሚገርመው የመጀመሪያ ጉዟችን 55 ኪሎ ሜትር ነው በእግር የተጓዝነው። 55 ትልቁና በጣም የመጀመሪያው ትልቁና የመጀመሪያው ጉዟችን 55 ኪሎ ሜትር የተጓዝንበት ነበር እና በጣም አድካሚ ነበረ። 55 ኪሎ ሜትር በአንድ ቀን መሄድ በጣም እግር ጉዞ ላይ ከበድ ያለ ነው እና ይሄ ያውም በመጀመሪያ ቀናቶች ላይ የሆነ አራተኛው አምስተኛው ቀን ላይ ቢሆን የተወሰነ 20-30 ኪሎ ሜትር ልምድ ስለሚኖሩን ከዛ በኋላ እሱ መሄድ ቀላል ሊሆን ይችላል። ግን 55 ኪሎ ሜትር በአንድ ቀን መጓዝ እኔ የአድዋ ላይ ጉዞ ልምድ ስለነበረኝ ከዚህ በፊት 1000 ኪሎ ሜትር እና ከዛ በላይ ተጉዤ ስለማቅ እግዚአብሔር ይመስገን ትንሽ ልምዱ ስለነበረኝ ቢከብደኝም እንደነሱ አይደለም የከበደኝ። እነሱ ግን በጣም ጠንካራ ናቸው። አብረውኝ የተጓዙ ልጆች በጣም ነበር ያደነኳቸው። ጉዟችን ላይ ብዙ ነገር አይተናል። ገዳማትን ስንሄድ ገዳማት ላይ እያደርነ ነበር የሄድነው። ለምሳሌ አቡነ ሙሴ ገዳም ይባላል። አቡነ ሙሴ ገዳም በጣም የሚገርም ገዳም ነው። እዛ ሄደን ነበር። እዛ ገብተን አድረን አባቶችን እግራችን አጥበው የሚበላ ሰጠው መኝታ አዘጋጅተው ነበር። ወደ ላሊበላ እየሄድን መሆናችን ሲያውቁ በእርግጥ እንደዛ ባናደርግም ገዳም ስንሄድ እንክብካቤ ሁሌም አለ ለእንግዳ። ከዛ ዳግማዊ ላሊበላን ያየንበት ዳግማዊ ላሊበላ በዚህ ዘመን እንደ ላሊበላ አንድ ሰው አለት ፈልፍሎ ቆርቁሮ የሰራው ነበር ቦታና በጣም ነበር የተደነቅነው ዳግማዊ ላሊበላን በማየት እንዲህ ሰው እንደዚህ ይሰራል እንደ እያልኩ ነበር። በጣም የሚገርመው ደግሞ ሌላ እኔ እስከመቼው ማረሰው እንዲያው ከባህር ዳር እየተጓዝን ሁለተኛ ጭንቀን ይመስለኛል ወይም ሶስተኛ ጭንቀን ላይ አለም ሳጋ የሚባል ጫካ አለ። በጣም የታወቀ ጫካ ነው። ደብረ ታቦር መስመር ነው እና ይሄ ጫካ የሽፍታ እንትን ነው መሸፈቻ ቦታ ነው። በዚህ ጫካ ላይ በቃ ሽፍታ አለ ይታወቃል።
እና እኛ በምንሄድበት ሰዓት ላይ ደውለን እያጣራን ነበር። እንዴት ነው ምናምን እያለ ጫካው እንዴት ነው ሰላም ነው ወይ ምናምን እያለ እናጣራለን። ሰዎችም እየደወሉ መንገድ ሰላም ነው፣ ጫካውን ስትደርሱ በመኪና አለፉ፣ እሺ ችግር የለም፣ ከዛ በኋላ በእግራችሁ ትሄዳላችሁ ምናምን ይሉናል። እኛ ሲጀመር ጀምሮ ሙሉ በእግራችን መሄድ ነው የፈለግነው እንጂ በፍጹም በመኪና መሄድ አልፈለግንም። እና ጫካው ልንደርስ ጫፍ ስንደርስ ጫካው ጋር ጫፍ ስንደርስ አንድ የሆነ መጋዘን ነገር አገኘና መጋዘኑ በር ላይ ደግሞ አንድ ወታደር ቁጭ ብሏል። ጠጋ ብለን ጠየቅን። ጤና ይስጥልን፣ እንዴት ነህ? ሰላም እንዴት ናችሁ? የት ሄዳችሁ ነው? ወደ ላሊበላ በእግር የተጓዝነ። በነገራችን ላይ ወደ ላሊበላ በእግር መጓዝ የተለመደ ነው በዚህ መስመር። በጣም የሚገርማቸው ከባህር ዳር ከሞጣ የሚመጡ አሉ። ከባህር ዳር አልፎ ያለ ከተማ ነው። ከሞጣ ከአዴት ከተለያየ ቦታ ተነስተው ከተለያየ ጎጃም ክልል ተነስተው ወደ ላሊበላ የበረከት ጉዞ የሚያደርጉ ሰዎች አሉ። ምን አይነት ሰዎች ይበዛሉ? ትልልቅ ሰዎች፣ ባልና ሚስት፣ መሎክሴ ቆብ ጫኑ ምናምን ወጣቶች የጉዞ ያደርጋሉ። በጣም የገረመኝ እሱ ነው። መንገዳችን ላይ በቃ በእግር የሚጓዝ ሰው እያየን ነበር። በርቀት ቤተሰቡ ነው የሚጓዝ አለ፣ ጓደኛሞቹ ነው የሚጓዘው አሉ፣ ብቻውም ይሄድ አለ። ዱሎ እንዲህ አድርጎ ስንቁን ይዞ ብቻው የሚሄድ ሰው ነበረ ምናምን እና ወደ ላሊበላ እየሄድን ስንለው ብዙም አልገረመውም። ግን ሲያየን የከተማ ልጆች ነን እና ለምንድን ነው በመኪና የማታልፉት ይሄን ጫካ አለን። አይ እኛ ሙሉን በእግራችን ነው መጨረስ የፈለግነው፣ መኪና ላስቆምላችሁ እያለን፣ አይ በእግራችን መጨረስ ነው የፈለግነው፣ ይሄ ነገር ዝም በመኪና ብታልፉት ነው የሚሻላቸው፣ ይቅርባችሁ አለን። አይ ፍላጎታችን እኛም መሄድ ነው በእግር መጨረስ ነው እና ልንሄድ አስበናል። እንዲሁ ስለ ጫካው መረጃ አይነት ነገር ፈልገ ነበር። መድኃኒዓለም ይሁናችሁ ነበር ያለን። እግዚአብሔር ይከተላችሁ አይዞ ምናምን ነበር ያለን እና ደነገጥኩና መድኃኒዓለም ይከተላችሁ እንግዲህ እድላችሁ ያወጣችሁ ማለት ነው የተባባለ። ከዛ ቁመን ትንሽ ተወዛገብነ። ከዛ ግን ወስነን በእግር መሄድ ጀመረ። ከዛ ጫካው 20-25 ደቂቃ አካባቢ ከዛ በላይ ይፈጃል። ይሄድነ እያለ የተወሰነ ደቂቃ ተጓዝነ በኋላ አስታውሳለኝ መንገዱ በጣም ጸጥ ያለ ነው። ጫካ ውስጥ ያለች አንዲት አስፓልት ነው ተከትለን ይሄድን ያለ ነው እና ትንሽ እንደሄድነ በግራ በኩል ቁሙ ምናምን የሚል ድምፅ ሰማና ሶስታችንም ከአንድ ላይ ነው የቆምነው እና ቀስቀስም አላለም ምናምን። ቀስ አድርገን ለጎርጥ እንደዚህ ነበር ያዩትን ያስታውሳለኝ። ከዛ ኑ ምናምን ይላል። ድምፁ ይሰማል፣ ሰውየው አይታይም። ከዛ ወደ ጫካው ጠራና ከዛ እያመነታን ቀስ እያለ ተጠጋን። ኑ ምናምን አለንና ቁሙ አለን። ወዴት ነው አለን። ወደ ላሊበላ ኑ አለን። ከዛ ጫካ ውስጥ እንዲህ ስናይ ቆርቆሮ ነገር አየን። ከዛ ቤት አለ። ከዛ ጠጋ ብለን ስናይ ቤት ውስጥ አንድ ሰውዬ መሳሪያ ያዘ ሰውዬ፣ ከዛ ሌላም ሰውዬ ደግሞ አለ። እንደ ዘበኛ ቤት ነገር ነው የምትመስለው። ከዛ ግቡ ካለን በኋላ ቁጭ በሉ አለን። ቁጭ አለን። ከዛ በኋላ ያዙ አለና ምግብና ጠላ ሰጠን። ስለ ኪዳነ ምሕረት ብሎ ዝክር ሰጠን። ኧረ ኪዳነ ምሕረት አለና ቁጭ ብለን እንጀራችን በልተን ጠላችን ጠጥተን በጣም ደስ ብሎን ያ ድንጋጤያችን ለቆን አይዟችሁ እሺ በቃ ምንም ችግር የለም ምንም ነገር የለም ሂዱ ምናምን አሉንና የጫካ ጠባቂዎች መሆን አለባቸው ብለን እሺ ብለን ከዛ ጉዟችን ጀመርን። ሌላ አስደንጋጭ ነገር ተከሰተ። እነዚህ የጫካ ጠባቂዎች እኛ ትንሽ ካለፍን በኋላ መሳሪያቸውን አቀባብለው ሁለቱም ወደ ጫካው እየሮጡ ያዘው በዛ ቅደመው የተባባሉ መሮራት ጀመሩ። ከዛ የተራመድነው እርምጃ አስታውሰዋለሁ። ፈጠን እያለ ጫካውን ቶሎ አቋርጠን ጨረስንና ይሄ በቃ እንዴት ያኔ እንዴት አስደንግጦ እንደነበረ አስታውሳለሁ። እና ከዛ የከተማ አገኘን። ከተማ ገብተን ተኛን አደርነ። ላሊበላ አስቀድመን ነበር የደረስነው። 2 ቀን ወይም 3 ቀን ሲቀረው ነበር የደረስነው። በጣም የሚገርም የቤተ ክርስቲያን ነበር ያየነው። ፍልፍል ቤተ መቅደሶች በጣም ተደንቀን ነበረ። በጣም ሰው ብዙ ነበረ እና በህይወቴ ካደረግኳቸው በርከት ካሉ ጉዞዎች ውስጥ እኔና ጓደኞቼ በጣም የምንኮራበት በጣም የምንደሰትበት ጉዞ ላሊበላ ነበረ። ፈጣሪ ፈቅዶ የቅዱስ ላሊበላን ቤተ መቅደሶች ከባህር ዳር ተነስተን በእግር 310 ኪሎ ሜትር ስለተሳለም ነው በጣም ደስተኞች ነበርን። እግዚአብሔር ይመስገን። ከዛ ደግሞም ባህላችን ታሪካችን ለማስተዋወቅ ትንሽም ብትሆን
አስተዋጽኦ አድርገናል። ደስተኞች ነን። በሌላ ፕሮግራም እስከምንገናኝ መልካም ቀን ይሁንላችሁ። መልካም ጊዜ